ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እሺ እዚህ ጋር አንድ ወገናችን ደግሞ ምን ይላል? ወገኖቼ የ4 ዓመት የማትፈልጉት ልጅ ልብስ ካላችሁ ተባበሩኝ፣ እስኪ ብቻዬን ማሳድጋት ልጅ አለችኝ። ማለትም ሚስቴም ከሞተች ዓመት አልፏታል። መማሬን ረገምኩት። ወላሂ በልጅ አይፈትናችሁ ወገኖቼ ይላል። እሺ እንግዲህ እዚህ ጋር ማለት ነው ሙስሊም እህት ወንድሞች እንዲሁም ክርስቲያን ወገኖች ማለት ነው ይህ ሰውዬ እያለ ያለው በጣም ቀላል ነገር ነው። ከእያንዳንዳችን የሚፈልገው የሆነ ነገር ነው። መርዳት የምትፈልጉ ሰዎች ትክክለኛ ይሄ አካውንቱ የራሱ አካውንት ከሆነ እውነት ተቸግሮ ከሆነ እንርዳው ላለው እናንተን እርዱ አይደለም የምለው፣ እኔም በግሌ እረዳዋለሁ ኢንሻአላህ። ከዚያ በተረፈ ደግሞ ሰውን ለመርዳት የሰው ልጅ ዘር፣ ቀለም፣ ሃይማኖት አይጠይቅም። ሰው መሆን በራሱ በቂ ነው እና ስለዚህ መርዳት የምትፈልጉ ሰዎች እርዱ ትላለው። እውነተኛ ትክክለኛ ለመሆኑ ደግሞ እዚሁ ኮሜንት ላይ እየመጣችሁ ጻፉ ላለው። ከዚያ በተረፈ ደግሞ ኢንሻአላህ ዛሬ እንሰራላችሁ። እሺ ቪዲዮን ከመጀመሪያ በፊት ማለት ነው ቪዲዮዎቼን ማለት ነው ሼር፣ ኮፒ ሊንክ በማድረግ ተባበሩኝ። እኔ ለአላህ ብዬ ነው ሁሉንም ነገር የምሰራው። ስለዚህ ሁሉም ሰው ቪዲዮውን እያየ እንዲጠቀምበት እፈልጋለሁ። ምክንያቱም በጣም ብዙ ሰዎች የሚድኑበትን ነገር ነው ለእናንተ እዚህ ጋር የማስተላልፈው። ይሄ እዚህ ጋር እኔ የምሰራው ነገር ውሸት ምናምን አይደለም፣ ትክክለኛ ነገር ነው። ለእናንተ ትክክለኛ የሆነ ኢንፎርሜሽን ነው ለእናንተ የማቀርብላችሁ። ስለዚህ ቪዲዮን አይታችሁ ሼር፣ ኮፒ ሊንክ በማድረግ ተባበሩኝ። ደግሞ ኢንሻአላህ ዛሬ ይሄ የጉሮሮ ኢንፌክሽን ያለባቸው ሰዎች እንደዚሁም በሳምባችን ውስጥ ማለት ነው የቆየ አክታ አለ አይደለ? እንደዚህ እንደ አክታ አይነት ነገር እንደገና ደግሞ የሆነ የተለየ ድምፅ አንዳንዴ በሳምባችን በኩል የሚመጣ ድምፅ አለ። እነዚያ ነገሮችን ያስወግድልናል። አክታዎችን አክታ የሚበዛብን ሰዎች፣ እንደገና ሳል፣ የአፍንጫ አሳስያ ያለብን ሰዎች፣ ሌላው ደግሞ ጠዋት ላይ ስንነሳ የምንታፈን ሰዎች ራሱ ይህንን መሰራውን ድብልቅ ማለት ነው ቢያንስ ጠዋትና ማታ ለ4 ለ5 ቀን ተጠቅማችሁ ለውጡን እራሳችሁ ታውቁታላችሁ። ባላ ፍቃድ ዛሬ እሱን አሳያችኋለሁ። ምክንያቱም በጣም ብዙ ሰው ነው ኮሜንት ላይ ላሳስያ ስራለን እያላችሁ እያጻፋችሁ ያላችሁት እና ኢንሻአላህ ይሄ ነገር ማለት ነው አፍንጫችሁ የተደፈነ ሰዎች ራሱ ማለት ነው ይበረግድላችኋል ማለት ነው። ኢንሻአላህ ዛሬ እሱን አሳያችኋለሁ። እሺ እንግዲህ የምናዘጋጀውም ብርቱካን፣ ሎሚ፣ አረንጓዴውን ሎሚ እና ቀይ ሽንኩርት እና ማር ነው የምናዘጋጀው።